ሰላም እንዴት አላችሁ? ውድ ተመልካቾች ዛሬ እንግዲህ የመጣሁት አንድን ኮርስ በኦፕንኢዲኤክስ እንዴት አድርገን ነው ማዘጋጀት የምንችለው የሚለውን ነው። እንግዲህ ከዛ በፊት ብዙ የሚሰሩ ስራዎች አሉ። ጅማሯችንም የሚሆነው ኢንስቲትዩሽናል ኢሜል ሊኖራችሁ ይገባል። ከዩኒቨርሲቲያችሁ የተሰጠ ኢሜል ማለት ነው። ከዛ በኋላ ማስተር ክላስ ሬጂስተር አድርጋችሁ ኮምፕሊት ማድረግ ይጠበቅባችኋል። ከማስተር ክላስ ቀጥሎ ያለው ኦፕንኢዲኤክስ ነው። እሱን ኮርስ ጨርሳችሁ ኮርስ ሼል ላይ ደርሳችሁ ኮርስ ሼል ላይ ሪኩዌስት ባደረጋችሁት መሰረት ኮርስ አሳይን ልትደረጉ ይገባል። እንግዲህ አሳይን በተደረጋችሁት ኮርስ መሰረት እንዴት አድርገን ነው ያን ኮርስ ዲቨሎፕ ማድረግ የምንችለው የሚለውን እንዴት አድርገን ነው ቢልድ ልናደርግ የምንችለው የሚለውን የምናይ ነው የሚሆነው። እንግዲህ አንድን ኮርስ ቢልድ ከማድረጋችሁ በፊት የሚከተሉትን ነጥቦች መለየት ስለሚያስፈልግ ምንድነው የመጀመሪያው ጉዳይ ልክ ፖርታል እንዴት ነው መግባት የምንችለው? ፖርታል አገባብ አለን፣ ሎጊን ማለት ነው። እንግዲህ ፖርታል ውስጥ ከገባችሁ በኋላ ሮሎች ይኖራችኋል። ለርኒንግ ማኔጅመንት ሲስተም እና ስቱዲዮ የምንለው ቨርዥን ስላለ እሱን እንዴት አድርጋችሁ ነው መለየት የምትችሉት? የት ነው ኮርስ የሚሰራው? የት ነው ኮርሶቻችንን የምናነበው? ወይም ተማሪዎች ሊያነቡ የሚችሉት የትኛው ላይ ነው? እነዚህን ነገሮች እንግዲህ በተለይ ኦፕንኢዲኤክስ ኮርስ ላይ የወሰዳችሁት ነው ማለት ነው። ስለዚህ እኔ ወደ ተግባር ወደ ስራ ልቀጥል ነው። እንግዲህ እኔ ብዙ ጊዜ የምጠቀመው ጉግል ክሮምን ነው። እናንተ እንግዲህ ማንኛውም ፋየርፎክስ ሊሆን ይችላል ወይም ሌሎች ብሮዘሮች ሊሆኑ ይችላሉ። ስለዚህ እኔ ብዙ ጊዜ ወደምጠቀመው ብሮዘር ገብቻለሁ። ስለዚህ ወደ ፖርታል ለመግባት ፖርታላችን ላይ ለመግባት ምንድነው የምናደርገው? courses.su ዩኒቨርሲቲ ስሜን አስቀምጣለሁኝ edu.it የምትለዋን አንዴ ክሊክ አደርጋለሁ ማለት ነው። ዘን ኢንተር በሉት። እንዳጋጣሚ እኔ ቶሎ ብሎ ነው ያስገባኝ። ብዙ ጊዜ እናንተ ጋር እኔ ሎግ አውት ልበለውና ሎጊን ሳይን ኢን በቃ እዚህ ላይ ነው ሊያመጣችሁ የሚችለው። ካስገባችሁ መሰየው ነው፣ ግን ካላስገባችሁ እዚህ ሎጊን የሚለው ፔጅ ላይ ነው የሚወስዳችሁ። እዚህ ፔጅ ላይ ሆናችሁ ሎጊን ትላላችሁ። ሎጊን ስትሉት ወደዚህኛው ፔጅ አመጣችኋል። ያው እዚህ ላይ እንግዲህ ኢንተርኔት ሊኖራችሁ ይገባል። ስለዚህ እኔ ኢሜይልን አስቀምጣለሁ። ኢሜይልን በዚህ መንገድ አስቀምጫለሁ፣ እናንተም ታስቀምጣላችሁ። ከዛ ሳይን ኢን ማለት ነው። ከዛ ቀጥታ ወደዚህ ምርጫዎች ውስጥ ያመጣችኋል። አሁን መልሼ ኢሜይልን አስቀምጣለሁ። ያንኑ ኢሜይል መሆን አለበት። ኢንስቲትዩሽናል ኢሜይላችሁ ጋር ማች ሆኖ ሊገባ ወይም ማስቀመጥ ይኖርባችኋል። አሁን ወደ ዋናው ፖርታል ፔጁ ጋር ገብተናል። እንግዲህ ኮርሶቻችንን እናንተ መማር የምትችሏቸውን ኮርሶች እና ማዘጋጀት የምትችሏቸውን ኮርሶች ወደሚሰጠው ፔጅ ላይ ደርሰናል። እዚህ ፔጅ ላይ እንደምታዩት ሁለት አይነት ቪው አለ። ይሄ ቪው እንደ ተማሪ ሆናችሁም እንደ መምህር ሆናችሁ የሚያሳያችሁ ነው። ቅድም ኦፕንኢዲኤክስ ሰው ሳይጨርስ ወይም ኮርስ ሪኩዌስት አድርጎ ኮርሱ አሳይን ሳይደረግ ኢንስትራክተር ሮል ሊመጣላችሁ ይችላል። ነገር ግን እዚህ ጋር ምንም አይነት ኮርስ አይመጣላችሁም። ስቱደንት ሮል ላይ በምትሆኑ ሰዓት ይሄ ምን እንለዋለን? LMS እንለዋለን። ለርኒንግ ማኔጅመንት ሲስተማችን ነው። ይሄ LMS ቨርዥን ማለት ወደ ኮርሱ ገብተን ኮርሶችን እንዴት ነው መማር የምትችሉበት አስ የስቱደንት ነው ማለት ነው ሲስተሙ የሚያያችሁ። ስለዚህ ኮርሶችን እንደ ተማሪ ገብታችሁ ማየት የምትችሉበት ወይም ደግሞ ተማሪዎች አንድን ኮርስ ገብተው ተመዝግበው ተምረው ተፈትነው ውጤታቸውን የሚያዩበት ቨርዥን ነው ማለት ነው። ይሄ LMS እንለዋለን። ኢንስትራክተር የሚለው ሮል ላይ ስትመጡ ደግሞ የሚለን ጎቱ ስቱዲዮ ነው። ወደ ስቱዲዮ ግቡና ኮርሱን አዘጋጁ ነው። እንግዲህ ሁለት ሩም ላይ እንዳላችሁ አስቡ። ምግብ እያዘጋጀን አንደኛው ኪችን ሩም ነው፣ ሌላኛው የመመገቢያ ሩም ከሆነ ስቱደንት የሚለው የመመገቢያ ክፍላችሁ ነው ማለት ነው። ኢንስትራክተር የሚለው እዚህኛው ፔጅ ላይ ሲመጡ ወደ ኪችን እየገባችሁ መሆኑን አስቡ። ስለዚህ ኦልሞስት ምግብ ለማዘጋጀት እንደምንሄደው ሁሉ ኮርሶቻችንን ለማዘጋጀት እየሄድን ነው ብላችሁ አስቡ።
ከዚህ በመነሳት እንግዲህ ሁለቱም መለየት ነው። ኤልኤምኤስን እና ስቱዲዮ ቨርዥን መለየት ነው። ኦፕንኢዲኤክስ ላይ በስፋት ያስቀምጠዋል። ለርኒንግ ማኔጅመንት ሲስተም ማለት ነው፣ ስቱዲዮ ማለት ምን ማለት ነው፣ ጠቀሜታቸውንም በዛው ያስቀምጠዋል። እኔ እንግዲህ ኮርስን ለማዘጋጀት ስለሆነ ወደ ኮርስ ማዘጋጃ ሩም እየገባሁ ነው ማለት ነው። እዚህኛው ላይ ስትመጡ ጎቱ ስቱዲዮ ነው የሚላቸው። የመማሪያ ክላሳችሁ ላይ ሲሆኑ ጎቱ ኮርስ ነው፣ ወደ ኮርሱ ሂዱ ነው። ይሄንኛው ደግሞ ወደ ስቱዲዮ ግቡ ነው የሚለን። ስለዚህ ወደ ስቱዲዮ ስንመጣ እኔ እነዚህን የምትዋቸውን ኮርሶች ሪኩዌስት አድርጌ አሳይን የተደረኩበት ሁኔታ ስለነበረ ነው። እንግዲህ ምንም ያልተነካካ ኮርስ ያለኝ እነ ፕሮጀክት ማኔጅመንት ላይ ልውሰዳቸው እና ፕሮጀክት ማኔጅመንትን ጎቱ ስቱዲዮ ብዬ ክሊክ ሳደርግ ወደዚህ ዌብ ፔጅ ያመጣኛል። ትንሽ ኮኔክሽን በስልኬ ስለሆነ ዋይፋይ ለዛ ነው። እዚህኛው እንደምታዩት ይሄ ፔጅ ላይ ሁላችሁም ወደ ኮርሶቻችሁ ወደ ምንም ወደ አልተነካ ኮርስ እንመጣ ወይንኛው ፔጅ ላይ ይጥለናል ማለት ነው። እዚህ ፔጅ ላይ እንግዲህ እንደምታዩት ከዚህ በፊት ሲስተሙ ባይ ዲፎልት በሌላ ኮርስ ወይም በሆነ ኮርስ ዲዛይን አድርጎ ነው የሚልክላችሁ። እናንተ ማስወገድም ሪፕሌስ ማድረግ ትችላላችሁ። እነዚህ ሶስት መሰረታዊ የሆኑ ታስክ ባሮችን ማየት ደግሞ በጣም አስፈላጊ ነው። እዚህ ጋር በቀኝ በኩል የምታዩት ዩዘር ኔማችሁ ነው። ከዚህ ጋር መውጣት መግባት ትችላላችሁ። በዚህ በኩል የኮርሳችሁን ስምና ኮርስ ኮዱን ነው የምታዩት። ስለዚህ ኮርስ ኮንተንት የሚለው ላይ እናያለን። ኮንተንት ላይ ስትመጡ እነዚህ አራት መሰረታዊ የሆኑ ዲቴይሎች አሉን። የመጀመሪያው አውትላይን ነው። አውትላይን ማለት የሴክሽን፣ የሰብሴክሽን እና ዩኒት የምንላቸው ጥንቅር ነው፣ ወይም ደግሞ የነዛ ኦርጋናይዝድ የሆነ ስትራክቸር የኮርስ ስትራክቸርን የያዘ ፔጅ ነው። ይህ አሁን ያለሁበት ምን ይባላል? ኮርስ አውትላይን ወይም አውትላይን ፔጅ ላይ ይገኛለሁ። ይህ አውትላይን እንግዲህ እነዚህን ላጥፋና ሌት፣ ምክንያቱም እኔ እንደ አዲስ መስራት ነው የፈለኩት። ያ ይሄው አሁን እዚህ ጋር ሁሉን ነገር አጠፋፍቻለሁ ማለት ነው። ኮርሱ ስትራክቸሩ ስኬሌተኑ ምን ይመስላል የሚለውን ነገር እዚህ ጋር ከሀ ተንስቼ ነው ማለት ነው፣ ከዜሮ ተንስቼ ነው መስራት የምፈልገው ማለት ነው። ስለዚህ መጀመሪያ ሴክሽን ያስፈልጋቸዋል። መቼም ወደ ኮርሶቻችን ስትገቡ ልክ ቻፕተር ምንለው ያስፈልጋል አይደል? እንደው ዘለን ሰብ ቶፒክ ወይም ስለ አንድ ዲቴል የሆነ ጉዳይ ከመግባታችን በፊት ስለ ቻፕተሩ ማወቅ ይኖርብናል። ቻፕተሩ የትኛው ምን የሚባል ቻፕተር ነው የሚለውን ማወቅ አስፈላጊ እንደሆነ ሁሉ እዚህ ጋር ምን ማድረግ ይኖርብናል? ሴክሽን የሚለውን መክፈት ያስፈልጋል ማለት ነው። ስለዚህ አሁን አንድ ሴክሽን አድ እያደረኩ ነው ያለሁት። ትንሽ ኮኔክሽን ነው እንጂ መታገስ ያስፈልጋል። ዊክ ነው ኮኔክሽን። ስቲል ነው ሊከፍትልኝ አልቻለም። ኮኔክሽን ችግር ገጥሞኛል። ኦኬ አሁን ሴክሽኑን ክሬት አድርጎልኛል። እንግዲህ ሴክሽን ስር ደግሞ ምን አለን ብያችኋለሁ? ሰብሴክሽን አለ። ሰብሴክሽን የሚለውን ፕላስ ምልክቱን ታብ በምታደርጉበት ሰዓት ሰብሴክሽናችሁን ያመጣላችኋል ማለት ነው። ይሄውን ታብ ሳደርገው ይሄው የሰብሴክሽን ማስገቢያ ያመጣ። ሴክሽን እዚህ ጋር በኋላ ኤዲት ይደረጋል። ይሄንም ዲቴል በኋላ ላይ ነው ማሳያችሁ። ከአንድ ሰብሴክሽን ስር ደግሞ ምን አለ ማለት ነው? እዚህ ሰብሴክሽኑን ክሊክ ስታደርጉት ዩኒት አለ ማለት ነው። እንግዲህ እነዚህ ሶስት ሌቭሎች በአንድ ሆኖ ነው ማለት ነው አንድን ኮርስ ቢውልድ ማድረግ የምንችለው። ስለዚህ በዚህ መሰረት ምን ማድረግ እንችላለን? ዩኒት ክሬት እያደረገልኝ ነው። ወደ ዲቴል እንዲገባብኝ ወደ አውትላይን ልመለስ ማለት ነው። እንግዲህ ኮንተንት ውስጥ የመጀመሪያው አውትላይን ነው። ከዛ አፕዴት ነው። እንግዲህ አንዳንዴ ነገሮችን በፊት የነበረውን እንደ አዲስ አፕግሬድ ለማድረግ የምንጠቀምበት ሴክሽን ነው።
ፔጅ ኤንድ ሪሶርስ የምንለው እንግዲህ እንደ ዲስከሽን ሊሆን ይችላል፣ ሌሎች ነገሮችን አለው የምናደርግበት ሴክሽን ነው። በኋላ ላይ እያንዳንዱ ስለምንመጣበት ፋይል የምንለው አለ። ማቴሪያሎችን፣ ቪዲዮዎችን፣ ኢሜጆችን ወይም ለኮርስ ዝግጅት የምንጠቀማቸውን ማቴሪያሎች አፕሎድ የምናደርግበት ሴክሽን ነው። ሌላኛው ሴቲንግ ነው። ዋናው እና መሰረታዊ ኮርሱ መቼ ይጀምራል፣ ኮርሱ መቼ ይጀምራል፣ ዲቴል የሆኑ ነገሮችን የምናይበት፣ መቼ ልጆች መዝገቡ ከመጀመራቸው በፊት መቼ ነው ኢንሮል የሚደረጉት፣ መቼ ነው የሚያልቀው ምዝገባ፣ ከዛ ኮርስ መቼ ይጀምር፣ ከዛ ኮርሱ መቼ ይለቅ፣ እነዚህ ነገሮች የምናስገባበት ነው። ሌላኛው ግሬድ ነው። እንግዲህ ተማሪዎችን እንዴት አድርገን ነው አሰስመንት የምንይዝላቸው? ቴስት እናወራለን፣ ሚድ ኤግዛም ሊሆን ይችላል። እንደ ኮርሶቻቸው ከሪክለም ባህሪ አንጻር ያንን ከግምት አስገብታችሁ ኪውዝ ሊሆን ይችላል፣ አሳይመንቶች ይኖራሉ፣ ፋይናል ኤግዛም አለ፣ ከስንቱ ነው፣ እነዛን ነገሮች የምታስቀምጡበት ፓርት ነው ማለት ነው። ልጆቹ ከስንት በላይ ሲያመጡ ነው ፓስ እና ከዛ ከስንት በታች ሲሆን ነው ፌል ምናምን የሚሉ ዲቴሎች አሉ። እሱን የሆነ ጊዜ እናያለን። ኮርስ ቲም፣ ግሩፕ ኮንፊገሬሽን፣ ሰርቲፊኬሽን ለኛ እነዚህ ማተር አያረጉንም። ኦልሬዲ ኮርሱን ግሬድድ ነው፣ ግሬድ ተደርጎ በኋላ ላይ አልፈሃል ወርቀሃል ነው እንጂ ልክ እንደ ማስተር ክላስ እንደ ኦፕን ኢዴክስ እኛ ሰርቲፊኬት የምናዘጋጅበት ኮንዲሽን አይኖርም። እዚህ ጋር ቱልስ እንግዲህ ኢምፖርት ኤክስፖርት ቼክ ሊስቶች አሉ። እነዚህን አጠቃላይ የምናይበት ሴሽን እንደሚኖረን ተስፋ አደርጋለሁኝ። ስለዚህ በቀጣይ አንድን ኮርስ እንግዲህ መቼ ነው ክፍት መሆን የሚችለው፣ መቼ እንዘጋዋለን፣ ልጆቹ መቼ ይመዝገቡ፣ ምዝገባ መቼ ይለቅ የሚለውን ነገር በሱ ዙሪያ በሌላ ቪዲዮ እስከምመለስ እንግዲህ በደህና ቆዩኝ።